20 ዓመት እስኪ 20 ዓመት ምን ይመስላል? 20 ቀን እንኳን ታስሮ ይላል ኢትዮጵያዊ ያለ 20 ዓመት መታሰር ማለት እንዴት ነው የሚነጋው? ውሎ እንዴት ነው? ምንድነው የሚበላው? እስረኛ እንዴት ነው ህይወትን የሚያሳልፈው? 20 ዓመት ሙሉ 20 ዓመት እንግዲህ በ12 ወር ስናባዛው ወደ ስንት ነው? በ360 ቀን ብናባዛው ስንት ሺህ ቀናት ነው? እና ሰማራይዝ አድርገህ እንደው በጣም ከባድ ነው። ያ ይሄንን የሚወሰነው ያንተ ጥንካሬ ነው፣ ያደክበት ህብረተሰብ ነው፣ ያደክበት ባህል ነው። በጥሩ ባህል ከተቃኘ ምንም አይመስልም። ችግር ሲያጋጥም እንደምንም የታጠቀው ወኔና የተቃኘበት ስነ ልቦና ነው የሚወስነው። ይሄንን ህብረተሰባቸው ወደዚህ ያለው ዱላ ይዞ ስነ ልቦናው በኃይለኛ እዚህ አብዛኛው ጄኔራሎች የሚወጡት የጦር መሐንዲሶች የሚወጡት ከዛ አካባቢ ነው። ለምን ዱላ ይዞ ነው አካባቢውን፣ መሬቱን፣ ወንዙን ያንን እንትን እያለ ነው። አዎ ሲዘፍን ምኑን እያለ ነው የሚያድገው ማለት ነው። እና እንደዛ ነው ያደግነው። እየፈራን አይደለም። ኋላ የተጣለ ኮቦት እንደዛ ነው። አንዳንድ የስነልቦና በቀላሉ የስነልቦና ጥንካሬ ነው። እንደ መዝናኛ ነው የሚወስደው። ለምን እኔ የታሰርኩበትን ጠንቅቄ ስለማቅ ብዙም ጠላትንም ጠንቅቄ ስለማቅ የጠላትን ማንነት የህብረተሰቡንም እንደ ሀገራችን የኛን ህብረተሰብ ሁኔታ ስለማቅ እንዳውም እኔ ጋር የታመመ ራሱ ይድናል። ለምን አጽናናዋለሁ። እሱ አእምሮውን ቀይረዋለሁ። ከዛ ምንም እንትን አይደለም። እንኳን ራሴ ማለት ነው ዘግናኝ ነው። አሁን የተለያዩ እስር ቤት ውስጥ ተመሳሳይ ነው። ኢትዮጵያ ውስጥ ውሃ የለም፣ የመድኃኒት የለም፣ የጤና ባለሙያ የለም። እርስ በርስ ነው የምትተካከመው ማለት ነው። እና ይሄንን ሁሉን አብዛኛው አሁን ያውቃሉ። እስር ቤት የነበሩት ብዙ እስር ቤት የታሰርኩኝ ያውቃሉ። የታመመ አብዛኛው ታሙ አይሞትም እኔ ጋር ማለት ነው። እንዲያነቡን ማረጋው አእምሮአቸውን እንዲቀይሩ ነው፣ ስነ ልቦናቸውን እንዲገነቡ ነው የምነግራቸው። የኔ ግሩፕ አንባቢ ነው። እኔ የምለውን ይሰማል። ውጭ ወጥቶ ራሱ ጥሩ ደረጃ ላይ ደረሱ አሉ። እንትን ነው በቃ ስነ ልቦናውን በደንብ ከገነባው ሰው ምንም አይሆንም። እኔም እንደዛ ነው ራስን እየነገረው። እስር ቤት ከገባ ከተጠቀምክበት ራስን ወተኛ ራስን ነው የምታገኘው። ለምን ሁሉም ነገር ይቀራል። የአንተ እውነተኛ ማንነት በጓደኛ መሃል ልዋጥ ይችላል። ሀብት ካለ ሀብት ውስጥ ልዋጥ ይችላል። አንተ እውነተኛ ማንነት ማዕረግ ካለ ማዕረግ ውስጥ ልዋጥ ይችላል። አንተ እውነተኛ ማንነት ማለት ነው። እዛ ቆም ብለህ ያ ሁሉ ውጭ ስለሚቀር ቆም ብለህ ራስህ እውነተኛ ራስህን የምታገኝበት ነው። ይዘውት ማን ብለህ ያ ሁሉ ዝና ካለ ያ ሁሉ ዝና ሁሉም ውጭ ነው እንትን የሚለው ቁጭ ብለህ ራስን ታዳምጣለህ። ከራስህ ጋር ስብሰባ ታደርጋለህ። ለራስህ ትጠይቃለህ እኔ ማን ነኝ ብለህ ማለት ነው። ከዛ እውነተኛ ማንነት ስለምታገኝ ያንን ትገነባለህ። ከዛ የሚያጋጥምን ፈተና ሁሉ ተጋፍጣ አሸንፈህ ትወጣለህ። እና እኔም እንደዛ አይነት እንትን ያጋጠመኝ የምታስታውሳቸው ሰዎች አሉ ማለት ከተቃዋሚው ከመንግስትም ደግሞ አሳሪዎቹ ራሱ አንዳንድ ጊዜ ታስሮ የሚመጡበት አጋጣሚ አለ። ያን በነበርኩበት ጊዜ ያው ያኔ ብልጥናት አብዛኛው ትልቆቹ ታስሮ በተለይ ዞን 6 የሚባል ነገር ክፍል አለ። ማን ነው እዚህ አዲስ አበባ ከመጣው በኋላ ነስዬ የስዬ አሰፋ የሚባል የሱ ወንድም አለ አለው። አዎ ያኔ እንትን ይጫወታሉ። የዶሚኖ ሲጫወቱ ቁጭ ብዬ ልማየው። እንግዲህ እዚህ በራምባራስ አብርሃ ልጆች ያኔ ታስረዋል በመንግስት 93 በመንግስት ግልበጣ ተጠርጥረው ማለት ነው። እነርሱን አዲስ አበባ ከዱ ብዙ ሰዎች ጋር ነው የተገናኘው። ከድሮም ከማዕት ሰዎች ስለማነብ ይወዱኛል። ብዙ ሰዎች ናቸው እንትን የሚሉኝ። የኛዎቹን ደግሞ ኦሮሞዎችን አብዛኛው ግቢው የተሞላው በኦሮሞ ነው። ከደዴሳ በ84 ዓመተ ምህረት የመጡ አሉ። ደዴሳ መጡ ታሰሩ ያልከው
ሞት የተፈረደባቸው ደግሞ እድሜ ልክ የተፈረደባቸው አሁን ወጥተዋል። በጨርሶ ነው ከሞት ወደ እድሜ ተቀነሶላቸው ወጡ። አብዛኛው እንግዲህ ህዝብ ያውቃቸውም 80ዎች ውስጥ የታሰሩ ነው ሰዎች እና 90 አብዛኛው ህዝብ አያውቅንም። እስከዛሬ ድረስ ራሱ አይታወቁም። በያሉበት ነው እየሞቱ ያሉት። መንገድ ላይም ያሉ አሉ፣ የወጡም አሉ። አሁን ፍስሐ ብራሳ እሱ ወደ ግብጽ ይሁን የት እንዳለ አላውቅም። በዚህ አንዳንዴ ኤፍአይቢ ላይ ያለው እንደገና አራርሶ መጥቷል። 17 እድሜ ሞት ተፈርዶባት 17 ዓመት የታሰረችው አስሊ ወይንም ኦሮሚያ የምትባላለች እሷ ሞታለች። አራርሶ ባሁና ሞቷል። ሌሎቹ እንግዲህ የት እንዳሉ አላውቅም። ለምን ህዝቡ ማያውቃቸውም። እነርሱም እንግዲህ የኛ ህብረተሰብ ዞር ብሎ አያይም አያውቅም። እዚህ መታሰር ራሱ አያውቅም። ህዝቡ ከኢንፎርሜሽን ውጭ ነው። በጣም ነው የተጎዱት ማለት ነው። በዛ ባች ያሉት አብዛኛው ከእስር ቤት የወጡት እኮ ማንም የሚያስታውሳቸው የለም። በዚህ በኤፍቢ እና ሚዲያዎች ትንሽ ያገር ውስጥ ሲገቡ ነው አንዳንድ ሰዎች የታወቁ የመጡት እንጂ ከዛ በፊት ያሉት ማንም ዞር ብሎ የሚያቸው አያውቁም። ሰው መታሰሩን እንኳን አያውቁም። ቤተሰቦቹ ምናልባት ቤተሰብ ያለው መጥቶ አንዳንዴ ይጠይቁታል። ከተለያዩ ሩቅ ቦታ ነው የሚመጡት። ጠያቂ የለውም አብዛኛው። አሁን ኦሮሞዎች በተለያዩ ቦታ ነው የሚጠይቃቸው ቤተሰቦቹ። ከዛ መጥቶ ለመጠየቅ ህዝቡ ደሃ ነው። እዚህም የሚያውቃቸው የለም። አሁን አብዛኛው ሞት ተፈርዶባቸው 4 2 3 20 ዓመት ታስረው የወጡ ሰዎች ማንም አንድ ሰው ሳይጠይቃቸው ነው የወጡት። ከዚህ ሲለቀቁ እንደምንም እንግዲህ የሚያውቁት መሳፈሪያ ሰጥተውት ከየቦታ ሄዱ መሰለኝ። የሞቱም አሉ። አስቸጋሪ ነበር ሁኔታው ማለት ነው። እስኪ የታሳሪዎች የፖለቲካ እስረኛ ነው ሌላ ወንጀለኛ ሳይሆን የፖለቲካ እስረኛ የእድሜ ትንሹ ስንት እድሜ ነው አንተን ያጋጠመ? ትልቁ ደግሞ ትልቅ ሰው ናቸው የሚባለው ደግሞ እድሜው ስንት ይሆናል? እድሜ ስብጥር ነው። ከልጆች ከ18 ዓመት እድሜ በታች በተለይ ከ98 ጀምሮ ህፃናት አብዛኛው ትንሽ ልጆች ናቸው የሚታሰሩት። በተለያዩ ወንጀልም እንደዛ ነው። ከልጆች እስከ 80 ዓመት በዚህ በተለይ መጽሐፎች ላይ ራሱ ወጥቷል መሰለኝ። በዚህ ከምስራቅ ሸዋ የታሰሩ እነ ብሩ ማን የሚባሉ ሰዎች አሁን ሰባታቸው ስም አላስታውስም ከ80 እድሜ በላይ ናቸው። ስብጥር ነው ከልጅ እስከ ሁሉም እድሜ በቃ ሁሉም የእድሜ ክልል ማለት ነው። ጾታ አሉ የታስሩ ለኤፍቱ የምትባል አለች። አሁን ኤፍቱ ሮባ የምትባል አለች። እሷ 14 ዓመት ታስራ ነው የወጣችው። አስሊ እንደነገርኩ 17 ዓመት ወደ እድሜ ተቀንሶላት 17 ዓመት ታስራ ነው የወጣችው። እንደገና አይሮፕላን ጠልፋ ስሟ ትዝ አይለኝም እዚህ ጠልፋ እሷ 17 ዓመት ተፈርዶባት ወደ 10 ተቀይሮላት 6 ዓመት ከ8 ወር ነው ታስራ የወጣችው። እና አሉ ሴቶች ብዙ ሴቶች አሉ እንደ ወንድ ግን አይበዙም እንጂ ፖለቲካ ኦሮሚያ በቃ ኦሮሚያ ነው ጠቅላላ ውጩ እዛ ውስጥ አብዛኛው ከታራሚ ራሱ ከተለያዩ ታራሚ አንድ ላይ ቢያስሩንም 80% ኦሮሞ ነው ለማለት ይቻላል። ወደዛ በቃ ስዬ እስር ቤቱ ኦሮምኛ ይናገራል ብሎ ጽፏል። ስዬና ዶክተር ብርሃኑ ነጋ ከእስር ቤት ከወጡ በኋላ ማለት ነው። ምንም አልተሳሳቱም። እና ስዬ ከአሳሪዎቹ አንዱ ነው። ኦነግን ሲያሳድድ ከነበሩት ውስጥ ዋናው ቀንደኛው ነው። ወንድሞቹም እንደዛ ናቸው። እነዛ ስትገናኙ ገልቲ ይሰማቸዋል እንደው ባላረግን ኖሮ የሚል ከስዬ ጋር አልተገናኘንም። ያን አሰፋ ነው እኔ የነበርኩበት ዞን የነበረ አላነጋገርኩትም። ብዙም እዛ አልቆየም። ወዲያ ነው መጥፎ እንትን ነው ተብለው ከባድ ፍርደኛ ነው ኃይለኛ ታራሚ ነው ተብዬ ኃይለኛ እስረኛ ነው ተብዬ ወደ ከርቸሌ ዘውዲቱ ያሰራችው በ1916 መሰለኝ የተሰራል። ከርቸሌ ኃይለኛ እስር ቤት ማለት ነው። በውጭ ዜጎች ናቸው የሰሩት እና እዛ ውስጥ ነው ያስገቡኝ። ከዛ ደግሞ ወደ ቃሊቲን የተጫነው እና አላነጋገርኩትም እነርሱም ማለት ነው። ኦኬ ከዚህ ከእስር ሳንወጣ ብዙም ሳንርቅ 20 ዓመት እንግዲህ እድሜህን የልጅነት እድሜህን እስር ቤት
አሳልፈዋል። ለእስር ሰበብ የሆኑት አንዳንድ ሰዎችን አንስተህ ነበርና አቶ አሰፋ ባልቻ እኚህ ሰው ማን ናቸው? የምታውቃቸውን ያህል እንደው ለአድማጭ አሰፋ ማን ነው ለሚል ሰው እስኪ ንገረኝ። አሰፋ ባልቻ ጮርቃ የህግ ባለሙያ ነበሩ። እዛ መጨቀ ቱለማዎችን አደራጅተው ከኃይለማርያም ገመዳ ማለት ነው የህግ ሰው ነበር። ኃይለማርያምም ከሱ ጋር ቱለማን አደራጅተው ከዛ የመጫ ድሮችን ወደዚህ አምጥቶ መጫፍ ቱለማ ብሎ ስሙ ተሰይሞ ፐርሰናል ሌጋሊቲ ተሰጥቶት ማለት ነው በ1955 ያንን ከመሰረቱ ሰዎች አንዱ ነው። ከዛ መጫና ቱለማ ታደሳ በ23 59 ዓመተ ምህረት መፈንቅለ መንግስት ሞክሯል በተባለ ጊዜ ከተፈለጉ ሰዎች አንዱ ነው። ለምን እሱ ታጥቆ ነው ሄደው ከነ ዳዊት አብዲ ጋር ማለት ጀነራል ብርጌዲየር ጀነራል ዳዊት አብዲና ታደሳ ነው ያንን ግሩፕ እንትን ያደረጉት። ታደሳ ብሩና ጀነራል ዳዊት አብዲ እና ኃይለማርያም ገመዳ ናቸው ዴራ ላይ ተጠርተው የሄዱት ማለት ነው። ሲከለክሉት አርሲ ክፍለ ሀገር ገዢዎች ስለከለከሉት በንዴት ከታደሳ ጋር ታጥቆ ያን ስብሰባ ላይ የነበረ ሰው ነው። ከዛ ተፈለገ። ሌሎቹ ሲታሰሩ ተደበቀ። ከዛ በግዞት በተለያዩ ቦታ የታሰሩ ሰዎች ሲጠይቅ ነበር። በቀላ ማነው መኮንን ጎንደር የታሰሩት፣ ጎጃም የታሰሩት ደግሞ የመጫና ቱለማ መሪ የነበረው አለሙ ቅጤሳ፣ ኮሎኔል አለሙ ቅጤሳ፣ እንደገና ደግሞ በቀላና ሰይፉ ተሰማ ከለቻ የሚባሉ ሰዎች በግዞት ነው 10 ዓመት ተፈርዶባቸው በግዞት ነው ወደ አርባ ምንጭ ሄዱት። እዛም ሄዶ ሲጠይቅ የነበረ ሰው ነው። በጣም ጥብቅ ግንኙነት ያላቸው ከበቀላ መኮንን ጋር ማለት ነው። በ2008 እንደ ኢትዮጵያ አቆጣጠር ለንደን ይሞተው እና ግንኙነት ነበረው። ታደሳንም ጠይቅ ነበር። ያኔ አምልጧል ከኃይለ ሥላሴ ያኔ ከእስር አምልጧል። ማነው ከመታሰር አምልጧል። ከዛ በእንትን ጊዜ ማለት ነው በዚህ በቻርተሩ ጊዜ 84 በትራንዚሽናል ገቨርንመንት የተቋቋመ ጊዜ ማለት ነው። ያኔ እዚህ የኦነግ የሸዋ ክፍለ ሀገር ኃላፊ ነበር። ኦነግ ሀገር ውስጥ ሲገባ ማለት ነው። ኦነግን እንግዲህ ኦነግ ተብሎ የገቡ ሰዎች ማለት ነው። ያኔ በዚህ በሸዋ እሱ ነው ኃላፊ ስለሆነ ነው ወደዛ የመጣው። ከዛ አልወጣም አለ። ቢሮ ውስጥ ነበር እዚህ 14 እንደዚህ አይነት ክላስ እንትን ውስጥ ነበር። የቢሮ ቁጥር ውስጥ ነበር። የነዲ ገመዳም እዛው ጎን ነበር። ከዛ ኃይሉ ሁሉም ወጥቶ መጨረሻ ላይ እሱና ነዲ ነበር ቀረው እና ኃይሉ ዳርገ የሚባል እነርሱ እንትን አሉ። ከዛ እንዲ ብሎ አንድ ልጅ አለችው ፍታለ የምትባል ከልጁ ጋር ነው ቢሮውን አለቅ ብሎ እዛ መጨረሻ ላይ ቀረው ማለት ነው። ከዛ በግድ ይሄ በቀላ ጓደኛው እዛ ባለውለታው ነው ያን የታሰረ ጊዜ አርባ ምንጭ ሄዶ ተመላልሶ ሲጠይቅ ነበር እሱ ነው። ከዛ እሱ ወሰደና ደበቀው። ከሀገር ውጭ ማነው ወደ እንግሊዝም እንዲሄድ ሲጠየቅ እምቢ አለ። እዚህ አዲስ አበባ ውስጥ ተደብቆ ለ6 ዓመት ነው ሰላሌ ውስጥ የተለያዩ ሰዎችን አደራጅቶ ሲያዋጋ ነበረው። ምንም በዛ ነው ግንኙነት ነበረን እና አሁን በለውጡ ጊዜ ትንሽ ወጥቶ መንቀሳቀስ ጀመረ። እርጅናውም እየተጫጫነው መጣ። 102 ዓመቱ ሞተ። በኮሮና ጊዜ ማለት በኮሮና ሳይሆን በሆነ በሽታ ያው ቀደም 2 ዓመት ከምናምን አሁን ከሞተ እኔና የተወሰኑ ሰዎች ነው ከልጅቷ ከሱ ልጅ ጋር ሆነን እዚህ ዮሴፍ የቀበር ነው። እኔ በ102 ዓመቱ ነው የሞተው። እንግዲህ እዚህ ሆኖ ሀገርን አልለቅም ብሎ ሀገሬን ለቅቄ እንደ ሀገሬ ወሬ አልሰማም ብሎ ለ27 ዓመት እዚህ አዲስ አበባ ተደብቆ ነው የቆየው። አንድ ቡርቴ አሰፋ የምትባል ልጅ ናት ስትቀልብ የነበረችው። እንጠይቅ ነበር ተደብቀን ማለት በፊት። ከዛ ካወጣም በኋላም ተገናኘን።
ከእስር ቤት ከወጣሁ በኋላ እንገናኝ ነበር በየጊዜው ማለት ነው። እና አሰፋ እኚህ ነበሩ ህዝብ አያውቃቸውም እንጂ ለኦሮሞ ባለውለታ ናቸው። ግን ህዝቡ አብዛኛው ኦሮሞ እኮ የታገለለትን አያውቅም፣ ታጋውን አያውቅም በጥቅሉ ማለት ነው። ባጭሩ የእስር ቤትን ህይወትንም ጠቅለል ለማድረግ አሁን እንደው ከሁርሶ ታስሮ የመጡ ስንት ዓመት እድሜ ልክም 20 ምናምን ዓመትም ታስሮ የወጡ ጠያቂም አልነበራቸውም፣ ሰው ማያውቃቸው ምናምን ብለሃልና እንደው የእስረኛው ኮንትሪቢዩሽን ለወያኔ መውደቅ የእስረኛው ኮንትሪቢዩሽን እንዴት ነው? ምን ያህል ነው ትላለህ? ወያኔ ለመጣል እንዴ ኮንትሪቢዩሽን ይሄ በጥናት የሚረጋገጥ ነው። አሁን ከራሴ ጀምሬ የሆኑ 3 ልጆች ነበሩ። አሁን አውስትራሊያ ነው ያለው መሰለኝ። እዛ በውጋ እንደምትጣል ማኑ መጣል እንደማይቻል ተረዳን። ከዛ በተለይ እዚህ ቃልቴ ሆኜ እኔ እዚህ የብሾፍቱ እንትን ዙር እንድከር የኢሬቻው የኦሮሞ መንፈስ እዛ ላይ ተሰብስቦ ኦሮሞ እዛ ላይ ተደራጅተው ዓለም ፊት ቆሞ አንድ ቀን እንደምጥላቸው ስላወቅን የዛ እንትኑ እንድከር ጨሌ የተለያዩ ነገሮችን ልጆችን እዚህ የብሾፍቱ ልጆችን አሁን እነ ተሊላ 2 ወንድማማቾች ነበሩ። ተሊላ እኔ ጋር ነበር። እነ ተሊላ እና ሲሳይ ቡልቡላ ተሊላ ቡልቡላ የሚባሉ አሉ። ተሊላ ሲሳይ አልታሰረም፣ እሱ ነበር ወደዛ ወደ ልጆች ስንልካቸው ሄዶ ሁሉንም ነገር የሚያስፈጽምልን። እንደገና አንድ መንገድ ላይ የሞተ አለ። አሁን ማንም ድጋፍ ሳይኖረው ረሃቢውን እንደገደለው አላውቅም። ለታንጉሬ የሚባል ልጅ ነበር። እዚሁ የብሾፍቱ አካባቢ ሰው ነው። መንገድ ላይ ነው የሞተው። ይታይ ስንት ነገር ለኦሮሞ ያደረገ ሰው የሚበላ መንገድ ላይ የሚበላ አጥተው በሽታ ምን በምን ሞቶ ተገኘ። ከሱ ጋር ነበር ብዙ ነገር ስናደርግ የነበረው ማለት ነው። እስር ቤት ውስጥ ሆነን እዛ ውስጥ ሆነን ከውጪው ካለው ማህበረሰብ በኃይለኛ ነው። በትምህርት ቤትም በኩል በተለይ እኔ የሆነች ፖሊስ ልጅ የምትባላለች ማን ነው የምትማራለች ከኛ ጋር 9ኛ እና 10ኛ ክፍል ብዙ ነገር ስናደርግ ነበር። እዚህ አምቦ ከሄድኩም በኋላ የተወሰነ ኮንትሪቢዩሽን ነበረን። ልጆችም ታስሮ ከሚወጡ ልጆችም ውጭ ያሉትም የተለያዩ ግንኙነት አድርገን በተለይ እዚህ ግንጭው ልጆች ነበሩ። ከነዛ ጋር ብዙ ነገር ግንኙነት አድርገን ምንም አልተቀመጥንም። ባገኘነው አጋጣሚ እሷን ለመጣል ብዙ ነገር ነው የጣርነው። ደግሞ ተሳክቶልናል። የከዛ በፊቱ ህዝቡም ነፃ ወጣን አሉ። የተለያዩ ፖለቲካ ድርጅትም ስራኮቱ እኔ በፊትም በቃ ዞር ብዬ እንትን አላልኩም። ለምን ምን እንደሚደረግ ወዴት እንደምንሄድ ስላወቅኩ አንድም ነገር ውስጥ አልገባውም። ለምን ከየኦሮሞ ፖለቲካ 50 ዓመት ምን ውስጥ እንደነበረ ጠንቅቄ ስለማቅ ግርግር ውስጥ አልገባውም። ወደ ትምህርቱ መማር ሆነና ያንድሮ ተመረኩ። እስኪ ወደ ትምህርቱ እንመለስ። ከእስር በኋላ እንግዲህ እንዴት ወደ ዩኒቨርሲቲ አስገቡተና ከለከሉ? የሆነ ታይም ላይ እስር ቤት እያለሁ ነው የከለከሉኝ። እስር ቤት እያለሁ ነው። ከዛ ወጥቼ ነፃ ነኝ። እዛ ገባው፣ ዶርም ተሰጠኝ። እዛው 5 ዓመት ተማርኩ። በቃ የአብይ መንግስት ከመጣ ነው የለቀቁ ወይስ የወያኔ መንግስት ነው የሰው ይውጣ ብሎ መጫፍ ላይ ልትሄድ ስትል ነው የተለቀኩኝ? አብይ መምጫው አካባቢ ማለት ነው። ያኔ ነው የተለቀኩኝ። ከዛ ወደ ዩኒቨርሲቲ ገባ። ምን ተማርክ? ህግን ተማርኩ። ህግ ነው በከብድም ያው የሶሻል ሜዲሲን ይባላል እንግዲህ ስቲሊው እሱ ትምህርት የማይነካካው ነገር የለም። በዛ ድሮ ናቹራል ተማሪ ሆኜ ሌላ ነገር ባልፈጥርም እንዳሰብኩት በዚህ ደግሞ ስቲሊው አልኩኝ። ከህብረተሰቡ ስነ ልቦናና ህግ ጋር ይሄዳል አይሄድም? አንድ እንደገና ደግሞ ይሄ ህግ ህዝባችን ይጠቅማል አይጠቅምም ይችል ለማያት ነው። እንደገና ደግሞ ተመረም ህዝብ ድሃ ነው። እስር ቤትም ውስጥ ሆኜ ብዙ ነው ያገለግል። ወደ 18 ዓመት ነው ራፖርት ልጻፍኩላችሁ። እንደዚሁ በገገማ ነፃ ለምጄ አንብቤ ነው ራፖርት ስጥፍላቸው የነበረው ነፃ ማለት ነው። 18 ዓመት ወደዛ አካባቢ ይሆናል አገለግልኳቸው። እዛ ለብዙ ሰዎች
ለምን ጠበቃ የሚገዙበትን የህግ ባለሙያ የሚገዙበትን ገንዘብ የላቸው አብዛኛው የኛ ህብረተሰብ። እዛ ውስጥ ነፃ ነው ሳገለግላቸው የነበረው። ያውቃል፣ ህዝቡም ይሄንን ጠንቅቆ ያውቃል። በትምህርቱ ጎን ለጎን ማለት ነው። እና ከዛ ወጣው ተማርኩ። ሰኔ 25 በዚህ ዓመት ተመረኩ። ህይወት ምን ይመስላል ታዲያ? አሁን ምን እየሰራ ነው? አሁን በእጅ ያለ ነገር ምን አለ? እንደው እስር ቤት እያለ ጥሩ አንባቢ እንደነበርክ እና ሰውንም እንዲያነቡ እንደምታነሳሳ ብለሃልና እስኪ ምን ያህል መጽሐፎችን አንብበሃል? ዶሌ አድማጭ ሞቲቬሽን እኔ አላስታውሳቸውም። ይገርማል። እኔ ከልጅነት ጀምሮ የተለያዩ ጋዜጦች ህዝብ ውስጥ ይበተን ነበር። ድምጻቸው ያን ዳሪየስ ሞዲን፣ ነጋሽ መሐመድ፣ እነ ንግስት ሰልፉ፣ ብርቱካን ሀረጋ ይሞቱ አይኑ አሁን ነጋሽ መሐመድ ጀርባ ላይ ነው መሰለኝ። እንደነርሱ ድምጽ እንደነርሱ ጋዜጠኛ ለመሆን አነብ ነበር። እግረ መንገዱን ግን የዓለምን ሁኔታ የዓለምን ሂደት ውስጥ እንዳለፈች ለማወቅ እንትን ብያለሁ። ከጋዜጣ ነው በደርግ ጊዜ ህዝብ ውስጥ የሚበተን ጋዜጦች አሉ። ከዛ ነው ጀመርኩኝ። ጎን ለጎን የተለያዩ አነብ ነበር። የክፍሉን ብቻ አይደለም። ከዛ ወዲህም ችግር ውስጥ ሆኜ አነብ ነበር። ግን አላስታውስም ማነው መጽሐፍቶችን እንትን ብል ማለት ነው ይሰጡኛል። ሰው አብዛኛው እዚህ አዲስ አበባ ልጆች መጽሐፍ አስመጥተው ይሰጡኛል። እግረ መንገዱ በጣም ነው የማመሰግናቸው። ትልልቅ ሰዎች አሉ መጽሐፍ ያመጡልኛል እና ትንሽ ለማንበብ የዚህችን ዓለም ሂደት ለማወቅም ትንሽ ረድቶኛል። የሀገራችንን ሁኔታ ተንቀሽቅሼ ብዙ ነገር ውስጥ እንዳልገባ በዚህ እድሜ ማለት ነው ትንሽ ረድቶኛል። እንደገና ለ4 ዓመት ነው 1988 ነው። አሁን ኦነግም ስለ ኦነግም ኦነግን እንትን ስን ነፍጠኛ ይወራል በኦፒዲዮም በኩል በኦነግ የሚባሉ ሰዎችን በኩል በዚህ በወያኔም ነፍጠኛ ይባላል። አሁን ያኔ ነፍጠኛ አለ። በልጅነቴ ቡልጉስኛ ተውጭራቅ የሚባል ነገር አለ። እኔ ለማየት ነው የሚሄደው፣ አጣው። እንደገና ሰይጣን ሲባል ሄድኩኝ፣ ወደ በዚህ አካባቢ ይገኛል ተባለ፣ ሄድኩኝ፣ አጣው። ለማየት ነው እግዚአብሔርን ራሱ ያሳዩ ብዬ ማለቅስ ልጅ ነኝ። እዛ እንደገና ነፍጠኛ ምን አለ የለም ለማለት ወደ 4 ዓመት በኋላ ሳያው ነፍጠኛ 67 ዓመት ኃይለ ሥላሴና ጳጳሱ ሲሞት ነው ሞተው። ከዛ ሶሻሊስት ነው እንደገና ደግሞ የመጣችው አዲስ ነፍጠኛ እንደናይ ነው። አቅጣጫ ለማስቀየር ነው። ከሌላ ከቤዛ ከሞታ አካል ጋር ነው ሲያዋጉን የነበረው ሀሳባቸው ወደ ሌላ ለመውሰድ ማለት ነው። አዲሱ ነፍጠኛ ላይ ትኩረት እንዳናደርግ እና ማንበብ ጠቅሞኛል ነው። ግን ምን ያህል እንዳነበብኩ መጽሐፍቶችን እንዳነበብኩ በስም እንትን አለ ይዤ ነበር። ግን እዚህ አምቦ ነው የተቃጠለብኝ። ብዙ የጻፍኳቸው አምቦ ማራዊ ሲቃጠል ነው ብዙ የጻፍኳቸው መጽሐፍቶች ያነበብኳቸው መስታወሻ ያዝኳቸው ብዙ መጽሐፍቶች እዛ ነው የቀሩብኝ። አሁን ማስታወስ አልችልም። ጥሩ እንግዲህ አሁን ስራ እየፈለግን አሁን እንግዲህ እኔ እንጃ ብቻ ስራ በህግ ነው የተመረኩኝ። ኤግዚት የምትባላለች የመግቢያ ፈተና እሷን ተፈትነናል። አሁን በነሐሴ 15 ነው የምትመጣልን መሰለኝ። ከሷ በኋላ ስራ ፈላጊ ነኝ። አሁን ግን ያው የትም ይሁን መንገድም ይሁን እንደምንም ተቸግሬ ይኖራል እንጂ ስራ የለኝም። ደሞዝ የሚባል ነገር የለም። በቃ ሰው እንደምታውቀው እኛ አካባቢ ሰዎች ልመናም መለማመጥም ሰው ስርም ማሽቃበጥ አንወድም። ለዚህ ቁጭ ብያለሁ አሁን ለጊዜው ማለት ነው። ሪሃቢሊቴሽን የሚባል ነገር የለም። እስረኛ ይሄን ሁሉ ዘመን ታስሮ ፖለቲካ እስረኛ ሆኖ ሲወጣ እንዲሁ ማገገሚያ ኤንጂኦም ይሁን መንግስትም ይሁን አደራጅተው የሚረዳ ነገር የለም። ስራ ሲያዝ የለም፣ ንግድ ሲያዝ ሪኦረንት ከዓለም ጋር ማድረግ ኦልሬዲ ከዓለም 20 ዓመት የተገለለ ሰው በዚህኛው ጋር ማጭ ለማድረግ የሆነ ያስፈልጋል ነበር። እንደዚህ ነገር የለም። ኧረ እንደዚህ ምንም የሚከታተልም አካል የለም። ዞር ብሎ የሚያይ የለም። እንደ ተቋምም እንደ ግለሰብም ዞር ብሎ የሚያይ የለም ማለት ነው። አስቸጋሪ ነው እዚህ ሀገር ውስጥ በተለይ የተጎዱ ሰዎች እንዳውም እንዴት ሞትን ነው የሚጠብቁ እንጂ ወይ ሰውዬ ከችግርም ከትምህርትም ከአካዳሚም ከችግርም ከእድሜ ብዙ ነገር ተምሯል ሌላ ጄኔሬሽን ሊቀርጽ ይችላል ብሎ
ምንም የሚያስብ የለም። የራሱን መንገድ ብቻ ነው ማጭበርበሪያ መንገድ የሚፈልገው እንጂ እኔ አሁን ብዙ ነገር ወደ 6 ጊዜ ሞት ዩኒቨርሲቲ ውስጥ ራሱ 2 ጊዜ እየተማርኩ ራሱ አሁን ትውልድንም ለመቅረጽ ራሴንም እጅ ለመስጠት የማደርጋቸው እንትኖች በዚህ ላይ ደግሞ የማላውቀው አካል ከመንግስት ወታደር ጋር ሆኖ 2 ጊዜ ነው 19ኛና 26ኛ ዶርም ቁጥር ውስጥ 2 ጊዜ ነው መግደል ሙከራ ያደረሱብኝ ማለት ነው። ፈጣሪ ጠብቆኛል። ከዛ ወጣው እንደገና 2 ጊዜ መኪና አደጋ ደርሶብኝ ወደ 6 ጊዜ ጥይት ተተኩሶብኝ ከዚህ ሁሉ ድኛለሁ። በተለያዩ በሲስተም ራሱ ሊገሉኝ ብዙ የሞከሩ አካላቶች ነበሩ። ግን ከዛ ፈጣሪም ይሁን የአባቴ አምላክም ይሁን እናቴ አምላክም እንግዲህ እዚህ ላይ ለዚች ቀን አብቅቶኛል። አሁን አለው ግን ከማንም ጋር ግንኙነት አልነበረኝም። ጥሩ ነው። ብዙ አንብበሃል፣ ብዙ የህይወት ፈተናዎችን አሳልፈሃል። መጽሐፍ ያሰብከው ነገር አለ? ድራፍት ያደረገው ነገር አለ ስለ ህይወት? አዎ አስባለሁ። አብዛኛው እዛ እንትን ያንን ተመልሼ ለመጻፍ ነው። ትውልድ አሁን የማስበው የነቃ ትውልድ በተለይ አውሮፓ የተለያዩ ችግር ውስጥ ነበረች። ኢንላይትመንት የሚባሉ ኢንተሌክቹዋል ሙቭመንት የሚባሉ በ18ኛ መቶ ክፍለ ዘመን ውስጥ የተነሱ የተለያዩ ሰዎች ነበሩ፣ ፈላስፋዎች ነበሩ። ያንን ነው አውሮፓ አእምሮ ቀርጸው ቴክኖሎጂን በነዛ ሰዎች የተቀረጹ ሰዎች ናቸው ቴክኖሎጂን የወለዱት ማለት ነው። የወለደው አእምሮ ቴክኖሎጂን የሚወልድ አእምሮ ነው። እንደገና ፈረንሳይ ውስጥ ተነስተው ዓለምን ወደ አሜሪካ ሄዶ ዓለምን ዲሞክራቲክ ያደረገው አይዲዮሎጂ ከነዛ ሰዎች ነው። ሩሶ እንደ ሎክ የሚባሉ ሰዎች ማለት ነው። እና ለዚህ ሀገርም አሁን በተለያዩ እምነትና በተለያዩ ፖለቲካ ተቋማት ድርጅቶች እንትን ብሏል። የህዝብ በቃ ጃንጆ ሆኗል። እንግዲህ ትውልዱ በተለይ ወጣቱ ክፍል ምርጥ አእምሮ ይዞ እንዲያድግና እንዲያውቅ የነቃ ከዓለም ጋር የሚሄድ ትውልድን ለመፍጠር ባገኘው አጋጣሚ የሚቀርጽ መጽሐፍ እጽፋለሁ ብዬ ነው ጊዜ ካገኘው እና ብቻ እሞክራለሁ። እንግዲህ እኔ ያለኝን ጥያቄ ጨርሻለሁ። አንተ ደግሞ ፍንፍኔ መልቲሚዲያን ምክንያት በማድረግ የምታስተላልፈው የመጨረሻ መልእክት ካለ ልታመሰግን ልታስታውስ የምትፈልግ ሰው የቤተሰብ አካል ጓደኛ ካለ እድሉን ላንተ እሰጣለሁ። በጣም ጥሩ። እናንተም መጀመሪያ እናንተንም ስለጋበዛችሁኝ አመሰግናለሁ። እንግዲህ ስማቸውን ጠርቼ አላዳርስም፣ ጊዜው አይበቃኝም። ብዙ ሰዎች አዎ ከኔ ጋር አብዛኛው በየእስር ቤቱ ሲያሰቃዩኝ ከኔ ጋር ሲያለቅሱ ሲያጻኑኝ የነበሩ ሰዎች ተሸክመውኝ ሽንት ቤት ሲወስዱኝ የነበሩ በተለይ በፊቼ ማረሚያ ቤት ለብዙ ጊዜ ረጅም ጊዜ ተሸክመውኝ ምንም ሳይሰለቹኝ ማለት ነው ለአንከባከቡኝ ልጆች እዚህ ቃልትም እያሉ እንደዛ ከዛም ከወጣው በኋላ ትምህርቴን እስከምጨርስ ድረስ ከኔ ጋር በገንዘብም በሞራልም ከኔ ጋር የቆሙ ሰዎች ኮፒ ማድረግበትን ገንዘብ እየሰጡኝ ማለት ነው እና እዛም ከኔ ጋር የነበሩ የዶርም ልጆች የዩኒቨርሲቲ አምቦ ዩኒቨርሲቲ ልጆች ከዛ ስመረቅም ያበረታቱኝ ሰዎች ማለት ነው እንኳን ለዚህ ያበቃ ብለውኝ ሁሉም ላበረታቱኝ ሰዎች በጣም ነው የማመሰግናቸው። በተለይ በችግር ጊዜ ከኔ ጋር ቆሙ ማለት ምንም ሳይኖራቸው ከኔ ጋር በኖራል በእስር ቤትም መጽሐፍም እያመጡልኝ በየቦታው እንዳይከፋኝ የተለያዩ ድጋፍ ሲያደርጉልኝ የነበሩ ልጆች በጣም ነው የማመሰግናቸው። ጨርሻለሁ። እሺ እኛም እንግዲህ እድሉን ሰጥተን ሂስቶሪን ሪከርድ እንድናደርግ
ብዙም እንድናቅህ ስላረከን እናመሰግናለን። መልካም እድል እንግዲህ ወደፊት ደግሞ መጽሐፍ ስትጽፍ እዙ ላይ እናወራለን። አሜን አሜን። እሺ